አስረግጠው ሳይሆን ሻዕቢያ ሀገሪቷን እያስተዳደረ ነው። አስተዳደሩን ይሄን ብልጽግናን ስንነቅለው የሻዕቢያ መንግስት አብሮ ይነቀላል። ምኑን ተጠቅመው ስማ አማራ 24 ሰዓት ይዋጋል። የሚገባ ከሆነ ሞጣዬ አማራ 24 ሰዓት ይዋጋል። ግን አማራ ማለት ጦርነት አለበት የሚወድ ህዝብ ነው። ጦርነት ለአማራ ማለት ጦርነት ኩራት ነው። ለአማራ ጦርነት ኢትዮጵያን ያስከበረ ማን ነው? ዳር ድንበር አራቱንም ሚዛን ኢትዮጵያ ማለት የአማራ ነው። አማራ ህዝብ ደግሞ ኢትዮጵያን አሁንም መውደድ አለበት። የኢትዮጵያ ዳር ድንበር እንደ ሻዕቢያ አይነት ያልታጠበ ያልጸዳ የህፃናትን ኮላሊት የሚያወጣ ቆሻሻ ዳር ድንበር እንዲሻገር እንዳታርጉ። እንደ ህወሓት አይነት ታጣቂዎች አሁን ደብረጽዮን የሚባል ሰውየው ከአማራ ክልል ፍየሎች ሲሰረቅ ስጋ ይበላል ብሎ ከታጣቂዎች ጋር እንደዛ እያለ ለትግራይ የሚጠቅመው ነገር ምንም የለም። ሻዕቢያ ማለት አሸባሪ ነው። አንደኛ ሻዕቢያ አሸባሪ ነው፣ ህወሓት አሸባሪ ነው። ከምድር መጥፋት አለባቸው። ኢትዮጵያውያን የሚታስቡ ከሆነ ኢትዮጵያ የሚወዱ ከሆነ ኢትዮጵያ የሚታከሩ ከሆነ ከዛ መልስ ሲመጣ ደግሞ ዞር ብዬ ወደ ሀዲያ ክልል ወደ ደቡብ ክልል ሀዲያዎች ኢትዮጵያ ዳር ድንበርን የሚጠብቁ ናቸው። ለኢትዮጵያ የሚሞቱ ናቸው። የኢትዮጵያ ዳር ድንበር የሚያስከብሩ ናቸው። በዛብህ ጴጥሮስ ጀግናችን ኤርትራ ላይ ኢስስትል ተቀብሮ ነው ያለው። ወንድማችን ደም እንበቅላለን፣ እናስበቅላለን፣ እንከፍላለን። ኢሳያስ አፈወርቂን አምጥተን ሆሳና ላይ እንቀብራለን። ሆሳና ላይ ኢሳያስ አፈወርቂን እንቀብራለን። ትክክል ያለበት ቦታ በዛብህ ጴጥሮስን ማይናገር ከሆነ ኢሳያስ አፈወርቂን ሆሳና ላይ አምጥተን እንቀብራለን። ኮሎኔል በዛብህ ጴጥሮስ የት ነው ያለ? እርሶስ ቀለበት ሲተሳሰሩ ያን ያህል ሽርጉድ ሲሉ ያን ሁሉ ኤርትራዊ ወደ ሀገር ሲያስገቡ ያን ጀግና ኢትዮጵያዊ ነው ብለዋል። ዛሬ እኛን ሊሰብኩን የመጡ ወደ ቀይ ባህር እንድንዘምት እንጂ ስንማረክ ግን ልታመጡን አይደለም ወይ ልታስፈቱን አይደለም ብሎ የጠየቀ አንድ ወጣት የለም። በጣም አዝናለሁ። ሀዲያ፣ ወላይታዎች፣ ከምባታዎች በጣም ኢንዲጂነስ የሆኑ ኢትዮጵያኖቻቸው ባይዘው እነዚህ በኢትዮጵያዊነት የማይደራደሩ ልክ እንደ አማራ ሰዎች በቃ ኢትዮጵያዊ ናቸው። ኢንዲጂነስ ህዝቦች ናቸው። አሁን እንደርታው፣ ተንቤኑ ስታዩት ሀዲያው፣ ከምባታው፣ ወላይታው፣ ሲዳማው የቆየ ህዝብ እኮ ነው። ከየትም አልመጣም። ጉራጌው ህዝባችን ነው። ስለዚህ ወያኔና ሻዕቢያን ተሸክሞ ለማምጣት በከተማ አመፅ ተነስቶ አብይን አስወግደው ደብረጽዮንን ለመተካት የሚሰሩ የነ አዶናይ ግሩፕ ራሱ የወያኔ ግሩፕ ነው። እነ ቴዎድሮስ ካሳሁን ሚስቱ ይሄን ነው የሚሰሩ። እነ እዩ ጩፋ ልንገር፣ እነ እዩ ጩፋ የሚሰሩት ህዝባዊ አመፅ ተነስቶ የገባው ቲዲኤፍ ቤተመንግስትን ከኦነግ ጋር እንዲይዝ ነው። ወንድሜ ይሄንን የኢትዮጵያ ህዝብ የደቡብ ኢትዮጵያ ህዝብ ማወቅ አለበት። ሊገዙን እንደገና እየመጡ ነው። እንቁላሎችን ከየብሔሩ ፈልፍለዋል። እንቁላላቸውን የጣሉትን ፈልፍለው በአርቲስት ስም በቲክታክ ስም አንድ ካናዳዊ አሸነፈ ብለው ያን የመሰለ ማን ነው ያ በጣም ማዝነው ማስተር አብነት የሚባል አሁን ያን የሚወክል ሰው እኮ የለም። በጣም መልካም ቅን ሰው ግን ከጥቂት ቁጥር ካለው ህዝብ ስለመጣ ስላልዘረፋችሁ እናንተ እሱን አግልለው ሌሎችን እነ መንገደኛው ምናምን አግልለው ሌሎችንም አግልለው አዶናይ ካናዳዊ ሆኖ በቀይ ወጥ እየገዛ አራት ሰው አንድ ሰው 5 ጊዜ እየደወለ እየመረጠ በህዋት መሪዎች ምንድናቸው እነዚህ አባላት በነ ሰራዊት ፍቅሬ የተሰራ ደባ ነው። ይሄ የኔፓልን አብዮት ለማስነሳት ህዋቶች የሚሰሩት የሶሻል ሚዲያ እንቅስቃሴ ነው። የኔፓልን አብዮት ያስነሳው የ20 ዓመት ወጣት የቲክታከር ሶስት ናቸው። አንዱ ሊድ ያደረገው ዋናው ብዙ ተከታይ የነበረው የ20 ዓመት ወጣት ነው። ግን የተደራጁ ስላልነበሩ ሚሊተሪ ጁንታው ቀምቷቸዋል ስልጣን። ዛሬ ግን አብይ ቢወገደው አብይ መፈርጠጥ ኦሮሞች ሁልጊዜ ጠንከር ሲል ሀገር ጥለው ነው የሚሄዱ። መከራው ለአማራና ለዚህ ለመከረኛው የደቡብ ህዝብ ነው የሚቀረው ማለት ነው። በደርግ ዘመነ መንግስት ያ የቀድሞ ጦር ሰራዊት እኮ ኢትዮጵያዊ ነበር። በተለይ የአማራና የደቡብ ኢትዮጵያ ልጆች ኦሮሞ ሲፈረጥጥ እነሱ ነበረ። ግን አልችል ብለው የኦሮሞ ሰዎች በትልቅ መቀመጫ ተገዝተው ኤርትራያኖችን እየሸጡ ያለ ጀግንነታቸው እንደነ ተፈራ ማሞ ያለው ይዟቸው መጣ።
ዛሬ ደግሞ አባሮ ደግሞ መልሶ ደግሞ ከነሱ ጎን ነው ይላል። የተፈራ ሚስት ተይዛ ብትደበደባውን ማት መረጃ ተዋጣለች። ቀጥል ጋይስ። አንድ ነገር ማስቀመጥ የሚፈልገው ኢትዮጵያን አማራ ሲመራ ማለት ነው የኢትዮጵያ ዳር ድንበር ሰው ይቅርና እንስሳ ራሱ አልተሻገረም። አማራ አባቶች ኢትዮጵያን የሚወዱ ናቸው፣ የሚያከብሩ ናቸው። እናንተ አማራዎች ኢትዮጵያን የምትወዱ ከሆነና ኢትዮጵያን የምታከብሩ ከሆነ ታሪካዊ ጠላቶች የአማራን ሕፃናት ጡት የሚቆርጥ የአማራን ንብረት የሚሰርቅ የአማራን እውቅና ወደኋላ የሚጎትት አሸባሪዎች ዳር ድንበር ተሸክሞ ጠላቶቻችን ይዘው ወደ ቤት እንዳይመጣ ወንድሞቻችን በአንድ እጅ ቆማችሁ ኢትዮጵያ ወደፊት እያለን መኖር ነው እኛ የሚያዋጣን ነው የሚለው ሞጣዬ ማይኪንግን ማይስክል ሎድ ወዳለው አከብራለሁ ወንድሜ። አመሰግናለሁ ወንድማችን ከሀዲያ በጣም ጀግና ነው። ባይዘው ይሄ ኢትዮጵያዊ ነው የሚናገረው። ህይወቱን ሽጦ ነው። ሊገሉት ይችላሉ፣ ሊያስሩት ይችላሉ፣ ሊያስመቱት ይችላሉ። ከዚህ በፊት ብዙ ሰዎችን አስመትተዋል። ራስክን ጠብቅ። አንድ ነገር ሊናገር እኔን እንደዚህ እያሉኝ ነው። አንተ ሞጣ ቤት የሚገባው ለምንድን ነው? አንተ ከሞጣ ጋር ያለ ግንኙነት ምንድን ነው ብዬት ከዚህ በፊትም ተጠይቃለሁ። ቢጠየቅም እኔ ከሞጣ ጋር ያለ ግንኙነት እኔ ሞጣን ወዳለሁ፣ ሰውን እንደሚወድ ሞጣን ወዳለሁ። ስለዚህ አንዳንዴ ወሬ ስለተመቸኝ ነው ሞጣ ቤት የሚገባው። ሞጣን ቤት መግባት ማናችሁ መከልከል አትችሉም ብዬ መልስ ሰጥቻችኋለሁ። ትክክል። ቴንክ ዩ። ስለዚህ ቴንክ ዩ አመሰግናለሁ። ሁሌ ይከታተላለሁ ወንድሜ። ይመችህ ወንድማችን። ይኸውልህ ኢትዮጵያዊነት ማለት ከኔ ካንተ ከሞጣ ከዛም ነው። አየው ለልጆቻችን ምንገነባት ሀገር ልጆቻችን በሰላም እንዲኖሩባት ነው። እነ ወያኔ እነ ኦነግ የገነቧት ሀገርማ እንኳን ሀገር ሊገነቡ ሰው እርስ በርስ እየተባላ ተውልን ይሄዱ። አየው ወንድማችን የደቡብ እንተባበር። በቃ የምዕራባውያን ገረድ አንሁን። የራሳችን እድል በራሳችን እንወስን። ጠላታችን በደንብ አድርገን አውቀናል። በአሁኑ ሰዓት ጠላታችን ወያኔና ይህ ኦነግ የሚባለው ጽንፈኛና ሻቢያ ነው። እኔ አንተ ሞጣ አንድ ስንሆን ችግራችን ማንፈታበት ምክንያት ሊኖር አይችልም። ልልብ ለልብ ስንገናኝ ይኸውልህ ደቡብ ያለ ገበሬ፣ ጎጃም ውስጥ ያለ ገበሬ፣ መቀሌ ውስጥ ያለው ገበሬ ስለ ፖለቲካ ምን ያውቃል? ገባ? ስለ ፖለቲካ ምን ያሳውቀዋል? እሱ የሚፈልገው ሰላም፣ ፍትህ ብቻና ብቻ ነው፣ ልማት ነው። ስለዚህ የአንድነታችን ኃይል ይኸውልህ እንዲህ በጉልበት ሲመጣ ጠላቶቻችን ጉድጓድ ነው የምናስገባቸው። ጉድጓድ እንዲህ ብቻ ፊት ለፊት እንደዚህ በስነ ስርዓት ስንወያይ፣ በስነ ስርዓት ስነ ምግባር ያለው ቃላት ስንለዋወጥ የዛኔ ጠላት አፈርድሜ ነው ይበላ። ስነ ምግባሩ ደግሞ ሆኖ ኢትዮጵያዊነት ስነ ምግባር፣ ኢትዮጵያዊነት ስነ ልቦና፣ አገራችን የምንወዳት የምናከብራት የምንሞትላት እያንዳንድ ባንዳ ይህ እንደነ ህወሓት እንደነ ሻዕቢያ እንደነ ኦነግ ያለ ጽንፈኛ የተከበረውን የኦሮሞ ህዝብ ማይወክል የተከበረው የኦሮሞ ህዝብ ከልባችን ነው እንወደውኛ። ገብቷል? ሁላችንም ስንከባበር በፍትህና በህግ ስናምን ሁሉም ነገር ይመጣል ወደፊት። ኢትዮጵያዊነት ለዘላለም ይለመልማል። ይህን ስንል ባፍ አይደለም፣ በተግባር ስንሰራ ነው። መሬት ላይ ወርደን ሁላችን ስንተባበር ነው። ባፍ ከሆነም ቁም ነገር የለውም። እንደነሞጣ ያሉ ሚዲያዎች ወደፊት ሲመጡ ይኸውልህ አሁን በዚህ ሳምንት ውስጥ ብቻ ሚዲያው የለ ኢትዮጵያዊነት ስለልቦናው እንዳዲስ መጣ። ይኸውልህ ኢትዮጵያ በሙሉ አሁን እዚህ ይመጣል። ቅድም እያየኸው ነው። አብይ አህመድ ሲለፈልፍ የዚህን ያህል ሰው አልነበረው። ይኸውልህ እዚህ ሰው ስንት ሰው ነው ያለ? ስለዚህ ሞጣ የአራቱ እርከን ሚዲያ ማለት ነው፣ ምሰሶ ማለት ነው። ኢትዮጵያዊነት ምሰሶችን የኛ ሚዲያ ነው፣ የሞጣ ሚዲያ። አጥብቀን እንያዘው ጎበዝ። እንቀጥል። ሞጣ አመሰግናለሁ። በጣም ጥሩ ወንድማችን ዜን ከትግራይ በጣም እናመሰግናለን። አዲስ አበባ ያሉት ሻዕቢያዎች እያንዳንዳቸው ተለቅመው መባረር አለባቸው። ሸክም ናቸው እነሱ። ገንጣይ አስገንጣይ የድሃ የሆነ አካባቢ እየኖሩ የመጡ የሚንቁን ስለሆኑ መባረር አለባቸው። ጦርነቱ መጀመሩ አይቀርም። እያንዳንዱን ኮንሰንትሬት ካምፕ በማስገባት እዛው መለየም። ኤርትራን አይጠቅመንም። ገንጣዮች ናቸው። ምንም የሚጠቅሙን አይደለም።